ነፍሴ ሶስት አይነት ሰዎችን ጠላቻቸው፣ ተጸየፈቻቸው፣ ሰውነቴም ተመረረች። ከነዚህ ሰዎች የተነሳ ነፍሴ ተሰቀቀች ይላል ጠቢቡ ሲራክ ምዕራፍ 25 ቁጥር 2 ላይ። አንደኛው ትዕቢተኛ ድሃ ነው ይላል። ድሆች ሊተብቱ፣ ሊኮሩ፣ ሊመጻደቁ አይገባቸውም። ምክንያቱም ድህነትንና ሞትን የጠሩት ወይም ደግሞ የፈጠሩት ኃጢአተኞችና ድሆች ሰዎች ስለሆኑ ማለት ነው። ድህነትን ያመጣው በአእምሮ ድሃ የሆነ፣ በዕቅድ ድሃ የሆነ፣ በአመለካከት ድሃ የሆነ፣ ያልበሰለ ሐሳብ ያለው፣ ያልበሰለ አእምሮ ያለው፣ ያልበሰለ ዕቅድ ያለው፣ ባልበሰለ ግብ የሚሰራ፣ በዚያ የሚመራ እነዚህ ሰዎች ናቸው ድህነትን ያመጡት። መጀመሪያ ሞትን የፈጠረው ኃጢአተኛ ሰው ነው። ወንጀል ሲሰራ ሞት ተፈጠረ፣ አለቀ። ልክ ጨለማ የብርሃን አለመኖር እንደሆነ ሁሉ የኃጥአን መኖር ነው ሞትን ያመጣው። ትዕቢተኛ ከሆንክ እኮ ለመለመንም ትቸገራለህ። ትዕቢተኛ ከሆነ የቀን ስራ ሰርቶ ለመብላት ይቸገራል። አፍሪካውያን አይታችኋቸዋል። ድሆች ናቸው፣ መኖሪያ የላቸውም፣ የሚበሉት የሚጠጡት የሚለብሱት የላቸውም። በጣም ራብ እየቆላቸው ግን ደግሞ ስራ ይመርጣሉ። እኔ ተምሬ ይህንን እውቀት ኑሮ ለምን ይህን ስራ እሰራለሁ ይላሉ። ጽዳት ብታደርገው እሺ አይልህ። ስለዚህ ትዕቢተኛ ድሃ ነፍሴ ተጸየፈችው። ሳይንስ ጭምር ነው ነገራችን ላይ ይመጻፍ። ሁለተኛው ንፉግ የሆነ ባለጸጋ ሆኖ ቀጥቃጣ ሲሆን ለድሆች የማያዝን፣ ለድሆች የማይራራ፣ ለተራቡት የማያዝን። አንዳንድ ባለጸጎችን አይታችኋቸዋል። እንኳን ለድሆች ሊሰጡ ራሳቸውም እንኳን አይበሉለትም። ቤተሰቦቻቸውንም አያበሉም፣ አይሰጡም ለቤተሰቦቻቸው። ስለዚህ ንፉግ ባለጸጋ እሱን ነፍስ የተጸየፈችው ይላል። ባለጸግነት ሀብት ነው። ባለጸግነት ስጦታ ነው። ባለጸግነት ስጦታ ከሆነ ይህ ሰውዬ ካልሰጠለት አይበረክትለትም። በቃ ሀብትን ስትሰጠው ነው የሚበዛው፣ የሚበረክተው ስትሰጠው ነው። አንድ የተማረ ሰው አሁን ተምሮ ቁጭ ቢል ፕራክቲካሊ ካላጎለበተው ልክ በ2 በ3 ዓመቱ ይጠፋዋል። ሁሉም ነገር ይጠፋዋል። ሲሰጠው አየው፣ ሲሰራበት ወይም ደግሞ ሲያስተምርበት ነው እውቀቱ የሚበዛው። ልክ እንደዚህ ሀብትም እንደዚህ ነው። ስትሰጠው ነው የሚበረክተው። ስትሰጠው፣ ስትመጸውትለት፣ ድሆችን ስትጠይቅለት፣ የተራቆቱትን ስታለብስለት፣ ለተራቡት ስታበላለት፣ ስትመጸውትለት፣ አስራት በኩራት ስታወጣለት፣ ቤተክርስቲያን ስትሰራበት ሀብት ይበዛል፣ ይበረክታል። በሰዎች አመለካከት ውስጥ ብቻ ነው ሀብት የሚቀነሰው። ሲመጸወትለት ሀብት የሚቀነሰው በንፉጎች ወይም ደግሞ በእነዚህ መስጠት በማይችሉ ሰዎች አመለካከት ብቻ ነው። በአጠቃላይ የሚመጸውቱ ሰዎች ስትመለከቷቸው ሀብታሞች ናቸው፣ አይቀንስባቸውም፣ ይበረክትላቸዋል፣ እድሜ ይኖራቸዋል፣ ልጆች ይባረኩላቸዋል። ልጆቻቸው ሰጮች ነው የሚሆኑ፣ ልጆቻቸው ሀብታሞች ባለጸጎች ነው የሚሆኑ። ሶስተኛው ሰው ደግሞ ሴሰኛ ሽማግሌ ይለዋል። ሽማግሌ ሽበት ምክር ነው ይላል መጽሐፍ ቅዱስ። ሽበት ምክር ነው። ሽማግሌዎች ሊመክሩ ሊያስተምሩ ይገባቸዋል። ለነሱ ሲያስተምሩ ነው የሚያምርባቸው። ሲመክሩ፣ ሲዳኙ፣ ሲፈርዱ ነው የሚያምርባቸው። የሰፈር ዳኞች ሲሆኑ ነው የሚያምርባቸው። ሴሰኛ ሽማግሌ ነፍሴ የተጸየፈችው ይላል መጽሐፍ ቅዱስ። ጫት ካሚ፣ ወሬኛ፣ ሐሜተኛ፣ ዘዋሪ፣ በአጠቃላይ ነገርን ከነገር ሲያቃጭና ሲያጣላ የሚውል ይህ ሴሰኛ ሽማግሌ ይባላል። ይህንን ነፍሴ ተጸየፈችው፣ ተመረረችው ነፍሴ ይላል ጠቢቡ። ስለዚህ ራስን መቆጣጠር ያስፈልጋል። ራስን መቆጣጠር፣ አቅጣጫን መጠበቅ፣ የምናደርገውን ማወቅ፣ መመርመር፣ ክፉ ነው በጎ ነው ያደረግነው። ራሳችን በየቀኑ ኦዲት ማድረግ፣ ራሳችን በየቀኑ ማደስ፣ ራሳችን በየቀኑ ማሳደግ፣ ራሳችን በየቀኑ መቅረጽ፣ መምከር፣ ራሳችን ከፍ ማድረግ፣ አመለካከታችን መገንባት። ኃጢአት እኮ ሁሉም ሊሰራ ይችላል። ነገር ግን እግዚአብሔር የሚወደው መመለስን ነው፣ መጸጸትን ነው እግዚአብሔር የሚወደው።